በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ቤተሰቦች በእግዚአብሔር ፍቅርና ሰላም እንደምሰነበታችሁ ለብርሃን ትንሣኤው ሁላችሁን በጤና በሰላም በፍቅር በረድኤት እንኳን አደረሳችሁ። እንግዲህ ያው እጠፋለሁ ብዙ ጊዜ። አሁን ደግሞ እጮኝነት በሚል ርዕስ ለህይወታችን የሚጠቅሙ በተለይ ለወጣቶች ለታዳጊዎች ወደ ትዳር እየመጡ ላሉት ልታሳዩአቸው ልታስተምሩበት እናንተም ያላገባችሁ ከሆናችሁ ልትመከሩበት የሚገባ ትምህርት እነሆ ይዤላችሁ የመጣችሁት 8 ነገሮች ብቻ ነው ይዤ የመጣሁት ለዛሬ። የተወደዳችሁ እግዚአብሔር ሰዎች እጮኝነት እንግዲህ በመጽሐፍ ቅዱስ የታወቀ ነው። ጋብቻ ቅዱስ ነው። ጋብቻው በሁሉ ዘንድ ቅዱስ መኝታውም ንጹህ ይሁን ብሏል ቅዱስ ሐዋርያው ጳውሎስ ወደ ዕብራውያን ሰዎች ምዕራፍ 13 ከቁጥር 4 ላይ። ስለዚህ በዚህ መሰረት ጋብቻ ቅዱስ ነው ማለት ነው። ግን ቅዱስ እንዲሆኑ የሚያደርጉ ደግሞ መሰረታዊ ምክንያቶች አሉ። እነዛ ካልተሟሉ ቅድስና ቀርቶም መቅሰፍትም ቁጣም ሊሆን ይችላል ትዳር በራሱ ማለት ነው። ስለዚህ የተወደዳችሁ እግዚአብሔር ቤተሰቦች ወደ እጮኝነት ስንመጣ ማድረግ ያሉብን ነገሮች አንደኛ የመጀመሪያው አካላዊ ስነልቡናዊና ኢኮኖሚያዊ እድገታችንን ማረጋገጥ ወይም ደግሞ አድገናል ወይ በስለናል ወይ በቅተናል ወይ ማለትም ስላፈቀረን ስለወደድን ዝም ብሎ ድንገተኛ ፍቅር ስለያዘን ማግባት ያለብን ስለመሰለን ብቻ ወደ ትዳር አይመጣም። እውነት ለመናገር ከሆነ ታዲያ እስካላችሁ አንደኛ በአካል ማደግ አለብን። ቢያንስ በእድሜ ጭምር እንደማለት ነው። ከ25 ዓመት በላይ ወንዶች ማለት ነው። ሴቶቹ ደግሞ 20 ገደማ መሆን አለብን። ይሄ የታወቀ ነው። ሁለተኛ በስነ ልቡና ደግሞ ቤት ለመምራት ኑሮ ለማስተዳደር ሁሉ ነገር ለመቻል በአቅም ቤትን ለመቆጣጠርና ነገ ላለመውደቅ መሰረት ጥለን ማለፍ አለብን ማለት ነው። በሁለተኛ ደረጃ በአካል ማደግ ስንል፣ በሶስተኛ መንፈሳዊነታችንን ሱስ ውስጥ ከነበርን ከሱስ ወጥተን አጉል ቦታ ከነበርን ከማይገባ ስፍራ ተመልሰን ወደሚገባው ወደ እግዚአብሔር ቀርበን ራሳችንን አስተካክለን በንስሐም መታጠብ ካለብን ንስሐ ታጥበን በቄደር ተጠምቀን ተመልሰን ተስተካክለን ራሳችንን ወደ እግዚአብሔር ቤት መልሰን ወደ ትዳር ስንገባና በአየር ላይ በዳንስ በጭፋሮ በዳንኪራ በስካር በዝሙት ሆነን እያለን ወደ ትዳር አይመጣም እውነት ለመናገር ከሆነ። ስለዚህ በመንፈሳዊነት በአካልና በስነ ልቡና ማደጋችንን በመጀመሪያ ማረጋገጥ አለብን ማለት ነው። የተወደዳችሁ እግዚአብሔር ሰዎች ሁለተኛውና ቀጣዩ ደግሞ እጮኝነት፣ ይሄ በእጮኝነት የምንሰራው ስራ ነው። ሁለተኛው በእጮኝነት ጊዜያችን የመተዋወቅ ጊዜ ነው። አንዳንዶች እጮኝነትን እንደ ጋብቻ ይቆጥሩታል። አብሮ መዋል አብሮ ማደር የመሳሰለው ሳይቀር ምንም ሳይቀራቸው ማለት ነው። ስለዚህ እጮኝነት ምንድነው ሲባል እጮኝነት